ምንድን ነው ያዝከው? ሻንጣ ነው። የምን ሻንጣ? ታስቢ ነው ሶፋ ላይ ተኛ ያየሽኝ አይደል? ሻንጣው ለዚህ ካደረገ አንቺ ይገልሻል። ነገር ከነጉዳ ሻንጣህን ይዘህ ሂድ። የትም አልሄድም። ሻንጣህን ይዘህ ሂድ። የትም አልሄድም። ወደ እንዴት እንዳደረገ ከዚህ በላይ ደግሞ አንተ ምንም አታመጣም። እሺ አምነሽው ከእሱ ጋር ትይም ነው። የእናቱ ቅምጥል የሀይሚ ሸበላ የሚዲያው መሪ ቁመተ ዘለላ ጉዞ ወደፊት ነው የለም ወደ ኋላ። የእነ ሀብትሽ ወንድሜ የእነ መሌ ወንድሜ እናቱ ቀብራራ የሀይሚዬ ንጉስ ሸበላው ዘንፋላ። ለምንድን ነው አንተ ከእኔ ጋር እንዳትወራ በቃ እሱን አስቀምጠው። እሺ ዞረኛ እሱን አስቀምጠው። ብሩኬ ቆይ እሺ ይውጣ። እሺ ቶ እሱ ይወጣልሽ። እሱ ኮቱን በጸባይ ነው ሞቶ እንጂ አንተ ምንም አታመጣም። ከዛ አንተ ለምንድን ነው ልጁ ሌላ ነገር የማደርገው ነገር የለም። ምን ሆንክ ነው? እንዳትወሪ እንደዚህ እየፎከረ ምናምን ብለሽ እንዳትወሪ። እዚህ ድረስ ተናንቆኝ ሄዶ እሱ እኮ ነው እኮ የፈለገው እየፎከረ እንዳነካኝ አንተ ወደዛ እየፎከረ ምናምን እያልሽ እንዳትወሪኝ። በቃ ታግሼ ዝም አልኩኝ አይደል? እሺ ምንም ልክ ነኝ ያደረኩት። ምን ያመጣል? ምንም አያመጣም። በቃ እየፎከረ ምናምን አትበይኝ። እንዳትወሪ ቁጭ በል ተረጋጋ እኮ እንዳትይኝ። እንደዛ ይፎክራ ምናምን እንዳትይኝ። የፈለግሽው ማድረግ ትችያለሽ። እሺ ተረጋጋ። ማርያምን ሀይሚ በቃ እየተቀየምኩሽ ነው። በቃ እንዳትናገሪኝ፣ እንደዚህ አትፈታተኝኝ። አንቺ እንዴ አልበዛም? ይፎክራል እንዴ? ለምን ስነ ስርዓት አይኖርም? አቦ ራሴ ስነ ስርዓት ያጂ የምታወሪውን ነገር እንኳን ለይተሽ ወቂሽ እኮ በቃ እሺ። ታዲያ እኔ ምን ላድርግ እኮ እኔን ምን ቦታ እየሰጠሽኝ አይደል? አሁን እኮ በጣም ትልቅ ቦታ ሊሰጠው የጠቅላይ ሚኒስትርነት ክብር የሚገባው ልጅ ይዣለሁ። እሱ የመጣው እኔ ስለመጣሁ ነው። ራስሽ እንደ ሁሉ ንጉስ ይዣለሁ እኔ አይደለም። እሱ የመጣው እኮ እኔ ስለመጣሁ ነው። በቃ አሁን ኦልሬዲ አንተ ኖርክም አልኖርክም እሱ መጥቷል ኦልሬዲ። ዋናው መምጣቱ ላይ ነው ሜን ፖይንቱ። ገባ እኮ በቃ አንቺ እሱ እንዲመጣልሽ ነበር የምትፈልጊው ማለት ነው። ያው ሁሉ የከፈልኩት ዋጋ ምናምን በቃ ተረሳ። እኔ ጌታ ሴቶች ስትባሉ ግን በቃ የምትፈልጊው እስክታገኝ ነበር። አሁን እኔ በጎዳ እኔ ባለቅስ ምን ይጠቅምሻል? እና ታዲያ ያው እንዳሳባት ታለቅስ ጥሩ ነው። ብታለቅስ ችግር አይፈጥርም። ታይ ሩታ ግን ታይ ሲያድግ እኮ እኔን ማለት አይቀርም ግን ካሁኑ ነው ጉራሽን ባትነቲብኝ ጥሩ ነው። ይሄ ወርቅ እኔ እኮ ስንት አስተዋጽኦ አድርጌያለሁ ይሄ ልጅ እንዲመጣ። እውነት ማንም የተረዳኝ የለም እንጂ በቃ በጣም ሳኩል መሰለኝ። ሩታ ግን የወለድሽማ አትመስይም ምንም። ቢያንስ አራስ እኮ ተረጋግታ ቁጭ ትላለች። ባሏ ሲመጣ የኔ ፍቅር መጣ እንኳን ደህና መጣ ከተተረበቀኝ መጣው ኡፍ እኔ ና ቁጭ በል ምናምን ይላል። አንቺ ግን ምንም አራስ እኮ እንደዛ ይላል። ብሩክ ምንም አትላትማ። ፈረንጂውን ነገር ማለት ፈረንጂ ይሻላል። ፈረንጃችን በዚህ ምንድን ይባላል እኮ አይኑን አላየሁትም እኮ ልታየው አይደል? አይኑን ላይ ቢያንስ ጌታን አይኑን ላይ ቪዲዮ ቀርጬ ልክላለሁ። አያያይ አበዛው። እሺ ቀስ በል እንዴ። ምንድን ነው እንጂ ልቀቂኝ። እኔ ልጅ መያዝ ማልችል ነው እንዴ? ብርድ ይነካዋል። እኔ ጌታ አንገቱ ለምንድን ነው የጠመመው? እናታ ታጨናንቀው ሩታ እንዴ አንቺ ልጅ ብቻ እኮ አይደለም የኔ ልጅ ነው። እናቴ ነው። እኔ እሺ እንደፈለኩ ነው ማረገው። ረዋክ መጫወቻ ነው እንዴ? አሻንጉሊት መሰለው። አቢ አይ ቆይ ይመጣል። አሁን ነቃ አቢ በጌታ በእናትህ